የመናቅ ወይም የመገፋት ስሜት ተሰምቶ አያውቅም? መልካም ያደረክላቸው ሰዎች በችግር ወይም የእነርሱን እርዳታ ፈልገ ስታጣ ሁልጊዜ ሰዎችን የምትረዳነ የምትሰጥነ ከችግራቸው ጎን ትቆማለህ። ያንተ ተራ ሲሆን ግን ትረሳለህ። ማንም ዞር ብሎ አያይም፣ ትገፋለህ። እንደዛ ከገጠመ ይህንን እውነታ እወቅ። በሰዎች መናቅና አለመከበር ያንተ ታሪክ ማብቂያ አይደለም። እንዲያውም የበለጠ ጠንክረህ የህይወትህ ምዕራፍ የሚጀምርበት ነው። ለማንኛውም ሰዎች ዝቅተኛ ግምት ሲሰጡ የሚከተለው እውነታ ተገንዘብ። የእነሱን አመለካከት ሳይሆን እውነታውን ተቀበል። ሰው ሲያወግዝ፣ ሲነቅፍ፣ ችላ ሲል ልክ እንደሌለ አድርጎ ችግር ፈጣሪ አድርጎ ሲመለከትህ ይህ ባህሪ የሚያሳየው ያንተን እውነት አይደለም። የእነሱ ባህሪ ያንተን ዋጋ የሚያንጸባርቅ አይደለም፣ የእነሱን ድክመት እንጂ። ለምሳሌ አስብ እስቲ አንድ ቆሻሻ ላይ ተጥሎ የሚገኝ አልማዝ ቢኖርና የሆነ ሰው ወደዛ ሄዶ ነገር ግን አልማዝ መሆኑን ካልተገነዘበ ሰውየው ስላልተገነዘበ ብቻ አልማዝ የአልማዝነቱን ዋጋ አያጣም። ስለዚህ አንድ ሰው ያንተን ዋጋ አለማወቅ ማለት ዋጋ የለም ማለት አይደለም። ዋናው ነጥብ ያንተ ማንነት ለሌሎች በሚመለከቱት ልክ መሆን የለበትም። የእነሱ አመለካከት ያንተን እውነት አይገልጸውም። ኃይልን አታባክን። በየጊዜው ያንተን ጠቃሚነት ለማረጋገጥ ለማስመስከር ዋጋ በማይሰጡ ሰዎች ዘንድ ስትፍጨረጨር የራስህን አቅም ጨርሳለህ። ለእድገት ለፈጠራ መዋል የሚገባውን ኢነርጂን ታባክናለህ። ዋናው ነጥብ ያ የራስህን ዋጋ ለሌሎች ለማስመስከር የምታጠፋውን ኃይል ቆጥብና ለራስህ አውለው። ያንተ ነፍስ ከሰዎች አቴንሽን በበለጠ ያንተን ትኩረት ትፈልጋለች። ሌላው አዲስ ስታንዳርድ ገንባ። አሁን ጊዜው አዲስ የራስህን ስታንዳርድ ከፍ ማድረግ ነው። ሰዎችን መከተል አቁም። ከዛ ይልቅ ስለ እነዚህ አስብ። ምንድነው መሆን የምፈልገው? በዙሪያዬ ምን አይነት ኢነርጂ እንዲኖር ነው የምፈልገው? ምን አይነት ህይወት ለመገንባት ዝግጁ ነህ? ማንም ባጨበጭብልህ። አስታውስ፣ አንተን በእውነት የሚቀርቡ የሚረዱ ምንም ማሳመኛ አይፈልጉም። ምንም ቃል ከመናገር በፊት ፍላጎትህን ይረዳሉ። አንተ የሚገባህ ሐቀኛ ግንኙነት ነው እንጂ ሰዎች በግፊት እንዲቀርቡ አይደለም። ራስህን ከሚመስሉ ሰዎች ጋር ሁን። ስትደሰት የሚደሰቱ፣ ያለ ቅድመ ሁኔታ የሚወዱ። በዚህ ሁኔታ አዲስ ስታንዳርድ ፍጠር። ህመምህን ወደ ኃይል ቀይረው። የመገፋት ስሜት፣ የመወገዝ ስሜት ወይ ይሰብርሃል ወይ በቁጭት በእል ያነሳሃል፣ ይገነባሃል። የሚወሰነው ግን በአንተ ምርጫ ነው። የመናቅ ህመምን ራስህን ወደፊት ለመሄድ ተጠቀምበት። ጉዳትን ወደ ጥበብ ቀይረው። ዝምታን ወደ ስትራቴጂ ቀይረው። መወገዝን ወደ ጽናት ቀይረው። ማን እንደሆንክ አስታውስ። ሁሌም ይህን አስታውስ። አንተ መናቅህን አይደለህም። አንተ ሰዎች ያሉህን አይደለህም። አንተ ሰዎች ባለመርዳት የተገነዘቡህን አይደለህም። አንተ ኃያል ነህ። አንተ ጠቃሚ ነህ። አንተ ዋጋ አለ። ለማረጋገጫ አይደለም፣ ለጭብጨባ አይደለም። ነገር ግን ምክንያቱ ይህ ያንተ ህይወት ነው። አንተ የራስህ ህይወት ደራሲ ነህ። የተወለድከው ራስህን ችለህ ለመቆም ነው። የሰዎች ማረጋገጫ አያስፈልግም። ውድ ተከታታዮቻችን፣ ይህ ለእናንተ እድገት አስተማሪ የሆነ ነገሮችን ለማቅረብ የሚተጋውን ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ይደግፉ።